ያለ ህይወቱን ብጥብጥ ስላደረገበት አሼ በጣም እያለቀሰ ይገኛል። ሽንት ቤት ውስጥ ገብቶ ማለት ነው። አሼ ቲጂን ጉሮሮዋን እንቅ አደረገ። ከዚህ በኋላ ግን በመንገዴ መገባለሁ እያልሽ የምታስቸግሪ ከሆነ ከአንቺም አልፌ የእናትሽን ህይወት ነው የማጠፋልሽ ብሎ ያስፈራራታል። ቲጂም ምን ላድርግ እኔ እኮ አላስችል ብሎኝ ነው። እንዴት ሰላም ባጠፋችሁ ጥፋት ምንም የማያውቅ ህፃን ልጅ ወደ ውስጥ ያለ ለዛውም እሱ ይቀጣል ብዬ አስቤ እኮ ነው ትለዋለች። አሼም ባክሽን ዝም ብለሽ ጨዋ ጨዋ አትጫወቺ፣ እኔ አድርጌ ያልኩሽን ነገር ማድረግ ነው ያለብሽ። ይህንን የዱሮ አሉባልታ ነገር ይዘሽ ዝም ብለሽ አትፈላሰፊ፣ ትሰሚኛለሽ? ከዚህ በኋላ ግን በመንገዴ ላይ እንድትገቢ አልፈልግም ብሎ ማስጠንቀቂያ ይሰጣታል። ቲጂም ደግሞ ለእናቷ ስትል እሺ በጭራሽ ከዚህ በኋላ በመንገዳችሁ አልገባም፣ ሲጀምርም በመንገዳችሁ ልገባ ፈልጌ አልነበረም፣ በመንገድህ ልገባ ፈልጌ አልነበረም፣ ያው አስገደደኝ አላስችላለኝ ውስጤ፣ ህፃን ልጅ እንዴት ይገደላል ብዬ ትለዋለች። እንግዲህ አቤል የሰላም ባል ነው። አሼ ደግሞ አሁን ያገባት ባሏ ነው ሰላምን። እናም ሰላም ልትወልድ ስለሆነ በጭራሽ የአቤል ልጅ እኔ እንዲወለድ አልፈልግም ብሎ መድኃኒት በጥብጦ በቡና አድርጎ ነበረ አሼ ሊሰጣት ሲል ቲጂ ናት በተደጋጋሚ እየተቀበለች ያስደፋቻት፣ እጇ ላይ እየመታች ማለት ነው። ሶስት ጊዜም ሄዳ ያስደፋቻት እና ለምንድን ነው እንደዚህ ያደረግሽው? እኔ ልጁ እንዲወለድ አልፈልግም፣ አርፈሽ ብትቀመጭ አይሻልሽም ወይ እያለ ነው እንግዲህ ቲጂን እያስፈራራት የሚገኘው ማለት ነው አሼ። ቲጂም ያው ከዚህ በኋላ በመሀላቸው እንደማትገባ ተናግራለች። የአቤል እናትም ስቅስቅ ብላ እያለቀሰች ነው። እስኪ እባክሽ እናቴ አንቺኛን ጠንከር ብለሽ ማበርታት ነው እንጂ ያለብሽ አንቺ ብሰሽ ቁጭ ትያለሽ ወይ? አቤልም እኮ አሁን ሁሉም ነገር ተስተካክሎለት ወደ እኛ ጋር ይቀላቀላል። እኔም ደግሞ ስራ ጀምራለሁ። ከዛ በኋላም ቤታችንን ተከራይተን ጥሩ ህይወት ይኖረናል አይዞሽ እያለ ይላታል። ሀገሬም በጣም ልቧ ተሰብሯል። ምክንያቱም አንደኛ ነገር ጎዳና ዳር ወርቀው ነው ያሉት። ሁለተኛ ነገር አቤል በጭራሽ እናንተ ጋኔ አልመጣም፣ ስለ ቤቱ አንድ መፍትሄ ሳልይዝማ ወደ እናንተ መምጣት አልፈልግም፣ ባዶዬን መጣሁ አልመጣሁ ምን እተክርላችኋለሁ ብሎ ስለመለሰው መምጣት እንደማይፈልግ እስኪ ሄዶ ለእናቱ ሲነግራት የበለጠ ሀዘኗ ጨመረባት። ሁል ጊዜም እንዳለቀሰች ነበር ጎዳና ዳር ስለወደቀች ሀገሬ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ሰላም ነኝ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ባለማወቅ የሚለው ድራማ እንደቀጠለ ነው። ዛሬ ስምን ላይ ደረሱ። ሰላም አሸነፈች ወይንስ አቤል አሸነፈ ወይንስ ደግሞ አሼ ያሸነፈው አቤልን የሚለውን አብራችሁ የተቆያችሁ እስከ መጨረሻው ድረስ የምነግራችሁ ይሆናል። ቆይታችሁን ከኔ ጋር አድርጉ። ቪዲዮ ስትጀምሩ በላይክ ጀምሩት ቤተሰብ። እናም እንግዲህ አቤልና አሼ ሳሎን ላይ ቁጭ ብለው ተፋጠው ይገኛሉ። እኔ ምልህ አንተ ግን ለዘመናት የማውቅህ አሼ ነህ ወይ? እንደዚህ አይነት ነገር ታደርጋለህ ብዬ በተአምር አስቤ አላውቅም ነበር። አንተ ግን ሳላስበው ጎዳኸኝ፣ ሳላስበው እባብነትህን አሳወከኝ። ብለህ ሚስቴንም ሀብቴንም ወሰርክብኝ እና ለዚህ ነበር ለዘመናት ጓደኛዬ እያልኩ ይዤህ የነበርኩት፣ አብሬ ከጎኔ የውስጤን የማወራው እያልኩኝ ሳወራልህ የነበርኩት እያለ ይለዋል አቤልም። አሼ ሁሉም ነገር ተቀያያሪ ነው፣ በቃ ተቀያየርኩ። ሁሉንም ነገር ደግሞ ያንተ የሆነን ነገር ጠቅልል ያሸንፌ በጉልበቴ እንደምወስድብህም አሳይሁህ፣ ወሰልኩብህም ጭምር ይለዋል አቤል። መቅደስና አሼም ተፋጠው ይገኛሉ። አሼ እኔ መቅደስን በጣም ነው የምወዳት፣ እንደ እህቴ ነው የማያት እያለ ይላል። መቅደስም ኧረ እባክህ እንደዛ ነው እንደ ነገሩ፣ ምን እንድልህ ፈልገህ እንደሆነ ይገባኛል። እሱም አልወድህም እጠላሃለሁ ይህን እንድልህ ነበር አይደል የፈለግከው የሚል ንግግር ከመቅደስ ይሰማል። ሰላም ይህን ስትሰማ መቅደስ ስነ ስርዓት አድርግ እንጂ አሼ እኮ እያወራሻለሁ በስነ ስርዓቱ ነው። ለምንድን ነው አንቺ በእንደዚህ በተኮሻተረና በተቆጣ ፊት መልስ የምትመልሽለት? በምትላትም ጊዜ ሰላምዬ ምን ማድረግ እችላለሁ? እሺ እሱ የፈለገው ይህን እንድለው ነበር። አዎ አሁንም ቢሆን አልወደውም እጠለዋለሁ እያለ ትላለች ሰላም። አሃ አንቺ አሼን እንደዚህ ጥምድ አድርገሽ ያሽው ለካ የተደበቀ ሚስጥርሽን ስላወጣብሽ ነው አይደል? እሱም ደግሞ ለዛውም ከኔ ጠላት ከሆነ ሰው ጋር ከእስኬ ጋር ፍቅረኛሞች እንደሆንሽ ነግሮኛል።
አንቺም ደብቀሽ ነበረ። እንዴት ላላጣሽው ወንድ ከጠላቴ ጋር ፍቅር ትጀምሪያለሽ? የሚል ጥያቄ ከሰላም ስትጠይቅ መቅደስም ሰላም ምን ነክቶሽ ነው? ምን እየሆንሽ ነው ያለሽው? ፍቅር የሚይዘው መርጦ ነው እንዴ? እኔ ሲጀመር አቤልና እስኪ ወንድማማቾች እንደነበሩ አላውቅም። ስለዚህ በቃ አፈቀርኩት። ወንድምና ወንድም እንደሆኑ ራሱ በቅርብ ነው ያወቅኩት። እና ምን ይደረግ? አሼ ስለኔ ህይወት የሚመለከተው ነገር የለም። ስለዚህ እያሌ ለሰላም ትነግራታለች። ሰላምም በጣም ጥሩ ልጅ ነበርሽ፣ አሁን ላይ ግን ተቀይረሽብኛል። ምክንያቱ ምን እንደሆነ ባይገባኝም እያሌ በምትላትም ጊዜ ያው ምክንያቱ እንግዲህ ሰላም አሸን ለምን አገባችሁ ነው ምክንያቱ። አቤል ነው የሚሻልሽ። ሰላም በምን ከአቤል ተሽሎ ነው ወደ ህይወትሽ ልታመጩ የፈለግሽው የሚል ነው እንግዲህ የመቅደስ ክርክር። ከዚህ በፊት እህቴ አንድም ነገር አትደብጭኝም ነበር፣ አሁን ላይ ግን ብዙ ነገሮች እየደበቅሽኝ ነው ብላት ነበርና መቅደስ ሰላምም ደግሞ ምንም የደበቅኩሽ ነገር የለም፣ አንቺ መስማት ያለብሽን ነገሮች እየነገርኩሽ ነው፣ ለአንቺ ከመሰለሽ እንጂ እኔ ያልደበቅኩሽም እያለቻት ነው። እናም እንግዲህ በስተመጨረሻም መቅደስ ለአሼ እንዲህ ስትል ታወራዋለች። አንተ በጭራሽ ተሳስተሃል፣ እኔንማ እንደ እህትህ ልትወደኝ አትችልም፣ እኔም ደግሞ ወንድም አልፈልግም፣ እንደ ወንድምም ልወድህ አልችልም የሚል መልስ ነበር የመጨረሻ መልሷ። እና ሰላም በፍቅር እያወራሽ ለምንድን ነው እንደዚህ የምትሆኘው የሚል መልስ ከሰላም ይሰማል። መቅደስም እንግዲህ እኔ በጭራሽ ከአሼ የመጣ ፍቅር ምንም አይሰራልኝም እህቴ፣ አንቺ ብቻ ከወደድሽኝ በቂ ነው አለችና አጠናቀቀች ማለት ነው ንግግሯን። አሼም አየሻት አይደል የኔ ፍቅር እንዴት እንደምትናገረኝ፣ አታከብረኝም እኮ እያለ ነው። የሰላም ባል አይደለ እንደ መከበር ነበረ። በእውነት ግን ነው አሼ ተሳስታለች መቅደስ። ልክን ስትነግርህ እኮ ታዲያ እንዴት እንደምትሆን አይ ጨጓራህ በሽተኛ ባልሆነ። ሰላም ከሁለቱም ያለው መልስ ግራ ስላጋባት በመጮህና በመቆጣት መቅደስ እንዲቆይ እናንተ ሁለታችሁ ሲጀመር ትልልቅ ሰዎች አይደላችሁም እንዴ? ምንድነው እንደዛ ንግግር የምትናገሩት? እያለች እንግዲህ ሽማግሌ የሆነ መካከል እየሸመገለቻቸው ነው። መቅደስ በቃ አልወድህም አልኩህ አልወድህም፣ ይሄን እንዲልህ አይደል እንዲህ የፈለግከው አልወድህም ብላ ደገመችለትና እንግዲህ ንግግሯን አሸም እንደዛ ነው እንዴ ነገሩ? ይሄ ማለት እኮ እኔም አልወደውም፣ ስለዚህ እሱ የሚጥላኝ ነው በግልጽ አማርኛ አይደለ ይላታል። አዎ አልወድህም ወንድም አልፈልግም አለች እኮ በቃ መብቷ ነው። መቅደስ እንዲያጨናንቀው ለሁለት እኩል ሊደፋት ነው በዚህ ሳሎን ላይ። አሼ የመቅደስ ንግግር አይምሮውን ነካው መሰለኝና ሲጀመር እኮ የመጣሁትኝ አንቺን ብዬ ሳይሆን ሰላምን ብዬ ነው። እናም አንቺ ግን ንቄትሽ ይመስለኛል ለምን ቤታችን መጣ ብለሽ መሰለኝ። ያ ማለት ግን እኔ የመጣሁት ላንቺ ሳይሆን ለሰላም ብዬ ነው ይላታል። የዚህ እንግዲህ ሰላም ባሌ ለምን ተነካብኝ ብላ መቅደስ ሁለታችሁም ስነ ስርዓት የያዙ፣ አንቺን ብትሆኝ ባሌን በእንደዚህ ሁኔታ እንዲታዋሪው አልፈልግም፣ አግባብ ባለው ስርዓት ባለው መልኩ መልሽለት እያለች ስትል እንግዲህ መቅደስም ሰላምዬ አንዳንድ ጊዜ ግን አይንሽን መግለጥ ያስፈልግሻል እያለቻት ነው። አይኗን አልገለጠችም እኮ ሰላም እኮ አይኗን ከጨፈነ ቆይታለች። መቅደስ በደንብ ነው የገባት ያሸ ሁኔታ ሊበላት እንዴት ተጠጋት። እናም በተደጋጋሚ አይንሽን ግለጭ እህቴ እባክሽ ምን ሆነሽ ነው? ቆይ አሸ ምን አስነክቶሽ ነው ትላታለች። ሰላም ግን ምንም አላስነካኝም፣ በቃ አሸ ለኔ ጥሩ ሰው ነው፣ ለልጅም ጥሩ አባት ነው እያለች ነው የምትሞላቀቀው ማለት ነው። እናም ያው የመቅደስ ደግሞ በደንብ የተረዳች ልጅ ስለሆነች የበሰለች ናት። መሰላም ግን አንቺ ስለ ትዳር አታውቂም ማለቻት እንጂ መቅደስ በደንብ ነው የምታውቀው። ሰላም የዚህን ጊዜ ምን ማለት ነው ደግሞ እሱ አይንሽን ገለጭ ማለት ምንድነው? አይንን ገልጭ አይደል እያለሁ ስትል መቅደስ አይ አልገባሽም፣ ሲገባሽ አንድ ቀን እናወራበታለን፣ እስከዛው ድረስ ግን ራስሽን ጠብቂ ትላታለች። እናም ካጠገባቸው ተነስታ ከሄደችን በኋላ አሽም እንግዲህ ሰላምን መቅደስ ይህንን ሁሉ ንግግር የምትናገረው አንቺ በእኔ ላይ እምነት እንዳይኖርሽና ሁልጊዜም እንድትጠራጠር ይፈልጋ ነው። አየሻት አይደል የኔ ውድ እንዴት እንደምትናገር እኔን እንድትጠረጠሪኝ እና ታዲያ ድሮ ስላጠረጠርህ ነው እንደ መቅደስ ያልጠረጠረ ተመነጠረ የሚባል አባባል አለ እንዴ? አሸማ በደንብ መጠርጠር አለብህ። የጓደኛህን ሚስት እንግዲህ ሆነ ትክክል አንተ አብረሃት ልትኖር አይደለም መቼም ሰላምን የአቤል ሚስት ሆነ አንተ ከሷ ጋር ልትኖር እንዳልሆነ ሁሉም ጠንቅቆ የሚያውቀው ነገር ነው። እና ያው ሀብቷን ብለህ ነው አቤል ቤቱን እስከሚጨርስ ድረስ አጣሪፈዋል። ለማንኛውም ቀጣይ ክፍል ላይ ደግሞ ምን ይከሰት ይሆን የሚለውን አብረን የምናየው ይሆናል። ማን ያሸንፍ ይሆን? ቤተሰብ ኮሜንት ላይ ያስቀምጡልኝ። አሼ ያሸንፋል ወይንስ አቤል ያሸንፍና ቤቱን አስለቅቋቸው ተከራይተው እንዲኖሩ አድርጎ ቤቱ በገባ አቤል? ወይ ይሄ ነበር አሪፍ የሚሆነው አይደል?
እናም ለነበረን ቆይታ ከልብ አመሰግናችኋለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄ ባለማወቅ የሚለው ድራማ ደግሞ ቶሎ ቶሎ እንዲለቀቅልን ኮሜንት ላይ እየገባችሁ ቶሎ ቶሎ ልቀቁ በሏቸው። ኮሜንታተሮች ድምጻችን ይሰማታላችሁ። የእናንተ ድምጽ የማይሰማው ነገር የለምና ጎበዞች ስለሆናችሁ እየገባችሁ ጻፉላችሁ። ቶሎ ቶሎ ልቀቁ በሉ። ቤተሰብ ባይ ባይ።